ሰላም ውድና የተከበራችሁ ቤተሰቦቻችን ለአሁን ያዘጋጀናቸው መረጃዎች ማቅረብ ጀመርን። በቅድሚያም ዋና ዋናዎቹን አስደምጣችሁ በአማራ ክልል የፋኖ ኃይሎች የከፈቱት ድንገተኛ ዘመቻና እየተደረጉ ያሉ ውጊያዎች ዛሬም ተጠናክረው ቀጥሏል። የፋኖ ኃይሎችም ዛሬ ተጨማሪ 3 ከተሞችን መቆጣጠራቸው ታውቋል። ዘመቻውን ተከትሎም በብልጽግና ውስጥ ከፍተኛ ድንጋጤ ተፈጥሯል የተባለ ሲሆን የብልጽግናው ባለስልጣናትም አካባቢያቸውን ለቀው እየወጡ ነው ተብሏል። ኢሬቻ እናከብራለን በሚል ክልሉን ለቀው የወጡት ባለስልጣናትም መነጋገሪያ ሆኗል። ይህ በእንዲህ እንዳለ የሚሊሻ አዛዡን ጨምሮ የወረዳው ሙሉ የሚሊሻ ኃይል ሌሊቱን ጠፍቶ ማደሩን ተከትሎም አብቅቶልናል ማለታቸው ተሰምቷል። ከወሎና ጎንደር ቀጠናዎች የወጡ አዳዲስ መረጃዎችን በዝርዝር ይዘናል። እኛ ያለን የትግራይና የኤርትራን ህዝቦች ብልጽግና ሊያጠቃ አይችልም፣ ካጠቃም ዝም አንለውም ሲሉ ጀነራሉ አሳሰቡ። ጀነራሉ ከወትሮ የተለየ ጠንካራ መልእክት አስተላልፈዋል። መግለጫውም ቀጣዩን የፋኖ ኃይሎች አስተላለፍ ያሳያል የተባለ ሲሆን ለአማራና ትግራይ ህዝቦች አንድነትም ማርሽ ቀያሪ ነው ተብሎለታል። ዝርዝሩን ይዘናል። የኮሪደር ልማቱን አስመልክቶም የአሜሪካ መንግስት አስደንጋጭ የተባለ ሪፖርት አውጥቷል። አሜሪካ የኮሪደር ልማቱ ያስከተለውን ስጋትና በመንግስት ተፈጸሙ ያለቻቸውን ህገወጥ ተግባራት አጋልጣለች። ሌላኛው መረጃችን ነው። የመከላከያ ሰራዊቱም ቀይ ባህርን አስመልክቶ ያወጣው መግለጫ እያነጋገረ ነው። መከላከያው የቀይ ባህርንም ሆነ የአሰብን ወደብ ጥያቄ መቃወም በአንዳነት ነው ሲል አሳስቧል። በቀይ ባህር ላይም አቋሙን አስታውቋል። ክቡራን ተመልካቾች እስከ ፍጻሜው አብራችሁን ቆዩ። ቪዲዮ ላይክ እና ሼር፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ዝርዝሮቹ አለፍን። በመጀመሪያም በአማራ ክልል የፋኖ ኃይሎች የከፈቱት ድንገተኛ ዘመቻና እየተደረጉ ያሉ ውጊያዎች ዛሬም ተጠናክረው ቀጥለዋል። ዘመቻዎቹን ተከትሎም ዛሬም ተጨማሪ 3 ከተሞች በፋኖ ኃይሎች ቁጥጥር ስር ገብተዋል ተብሏል። የብልጽግናው ባለስልጣናትም አካባቢያቸውን ለቀው እየወጡ መሆኑ ተነግሯል። የፋኖ ኃይሎች ከሰሞኑን በወሎ ቀጠና የከፈቱትን ድንገተኛ ዘመቻ ተከትሎም በብልጽግና ውስጥ ከፍተኛ ድንጋጤ መፈጠሩ የተነገረ ሲሆን በሌሎች አካባቢዎች ላይም ድንገተኛ ዘመቻዎች ሊፈጸሙ ይችላሉ በሚል የብልጽግናው ባለስልጣናት ስጋት ላይ ወድቀዋል ተብሏል። በዚህም በተለይ ከዋናው መንገድ ሩቅ ባሉ ወረዳዎች የሚገኙ የብልጽግናው ባለስልጣናት የተለያዩ ሰበቦችን እየፈጠሩ ለስብሰባ ተጠርተናል በሚል ወረዳዎችን እየለቀቁ ወደ ክልልና ዞን ከተሞች ከቻሉም ወደ አዲስ አበባ እየሸሹ መሆኑን መረጃዎች ጠቁመዋል። አንዳንድ ባለስልጣናትም የኢሬቻ በዓልን እንደ ጥሩ አጋጣሚ በመጠቀም ኢሬቻ እናከብራለን በሚል የባህል ልብስ ጭምር አሰርተው ከአማራ ክልል ወደ አዲስ አበባም የሄዱም አሉ ተብሏል። የብልጽግናው ሰዎች ከሰሞኑን በተከታታይ እግር ተክለናል፣ ፋኖን አዳክመናል፣ ሁሉንም ወረዳዎችና ቀበሌዎች መልሰን ተቆጣጥረናል ቢሉም አሁን እንደገና የብልጽግና መዋቅሮች የፈረሱ ባለስልጣናቱም ራሳቸውን ለማዳን ወደ ከተሞች እየሸሹ መሆኑን መረጃዎች አመላክተዋል። ይህ የሰሞኑን የፋኖ ዘመቻ በብልጽግና ወታደራዊና ፖለቲካዊ መዋቅር ላይ ከፍተኛ መናጋት እንደፈጠረ የሚያሳይ ነው ተብሏል። ይህ በእንዲህ እንዳለ በክልሉ ከሰሞኑን ከባድ ውጊያ ሲደረግባቸው ከነበሩባቸው ቀጠናዎች የምዕራብ ወሎና ሰሜን ወሎ አካባቢዎች ዋነኞቹ ሲሆኑ በምዕራብ ወሎ ቀጠና ከመቅደላ እስከ ተንታ፣ አሽባርና መካነ ሰላም ድረስ ባሉ አካባቢዎች ሲደረጉ የነበሩ ውጊያዎች ዛሬም ድረስ እንደቀጠሉ መረጃዎች ጠቁመዋል። ዛሬ ከሌሊቱ 11 ሰዓት ጀምሮ በሳይንት ተንታ አጅባር አካባቢዎች የተደረገውን ውጊያ ተከትሎም በተንታ የሚገኘውን ፖሊስ ጣቢያ ጨምሮ ተንታ ከተማ በፋኖ ኃይሎች ሙሉ ቁጥጥር ስር መግባቷ ታውቋል። በተጨማሪም በቀጠናው የነበረው የአድማ ብተና የሚሊሻና መከላከያ ኃይል ተበትኗል። አብዛኛውም ከተንታ ወደ አጅባር አፈግፍጓል። የወረዳው ዋና ከተማ አጅባርም ከበባ ውስጥ ገብቷል። ይህን ተከትሎም የወረዳው ብልጽግና ባለስልጣናት ወደ ጊምቢ ሸሽተዋል ተብሏል። ሆኖም ሁለቱም የአጅባር ከተማ መግቢያ በሮች በፋኖች መያዙን ተከትሎ አጅባር ከተማን በማንኛውም ሰዓት በፋኖ ኃይሎች ሙሉ ቁጥጥር ስር ሊገባ እንደሚችል ተነግሯል። ዘግየት ተብለው በወጡ መረጃዎችም የፋኖ ኃይሎች አጅባር ከተማን ሳይቆጣጠሩ እንዳልቀረ አመላክተዋል። ከአጅባር ከተማ ወጣ ብላ በምትገኘው መሳለሚያ ተብላ በሚጠራው አካባቢም የፋኖ ኃይሎች ከአጅባር ሸሽተው ከመጡ የመንግስት ኃይሎች ጋር አፍላ ውጊያ ያደረጉ ነው ተብሏል። በተጨማሪም በቀጠናው የተንታና መቅደላ ወረዳን የምታገናኘው አምባ ማርያም ከተማም በፋኖ ኃይሎች መያዟን ተከትሎ ወደ መቅደላ የገባው የመንግስት ኃይል ባለበት ተቆርጦ ቀርቷል። በዚህም ደብረ ዘይት፣ ማሻ፣ ኮሬምን ጨምሮ መቅደላ ወረዳ ላይ ተሰማርቶ የሚገኘው የመንግስት ኃይል ከማዕከላዊ ወታደራዊ ያለው ሰንሰለት ተቋርጧል። ሆኖም ከከተማ ውጣ ብሎ ግን አሁንም ከባድ የተባለ ውጊያ እየተደረገ ነው ተብሏል። በመቅደላ ላለፉት 2 ቀናት በነበረው ውጊያም የወረዳው የሰላምና ደህንነት ኃላፊ ህይወቱ ሲያልፍ በርካታ የመንግስት ኃይሎችም ጉዳት አስተናግዷል ተብሏል። ሆኖም ዘመቻው አሁንም መቀጠሉና ከተንታ ጊምቢ አጅባር ወደ መቅደላ የገባው የመንግስት ኃይል ግን ከዋናው ውዝ ጋር ግንኙነቱ ሙሉ በሙሉ መቋረጡ ተነግሯል። ሆኖም መቅደላ ላይ የተቆረጠውን ኃይል ለማውጣትና አምባ ማርያምን መልሶ ለመያዝ ከባድ መሳሪያ የታጠቀ በርካታ ተጨማሪ መንግስት ኃይል በዚህ ሰዓት ከጊምባ ወደ ተንታም እየገባ ነው ተብሏል። በምዕራብ ወሎ ለጊዳ፣ ወያምባ፣ ሉጋማ፣ ኪርኪራ፣ ቀይ አምባን ጨምሮ በርካታ ቦታዎች በፋኖች ተይዘዋል።
ሆኖም እነዚህን ቦታዎች መልሶ ለመያዝ በርካታ የመንግስት ኃይል ከደሴ እየተንቀሳቀሰ መሆኑ ተነግሯል። የፋኖ ኃይሎችን በመካነ ሰላምና አካባቢው በነበረው ዘመቻ የቦረና ሳይንት እስር ቤት ተሰብሮ እስረኞች እንዲያመልጡ መደረጉንና የቦረና ወረዳ ሚሊሻ ጽሕፈት ቤት ኃላፊ እንዲሁም የመካነ ሰላም ከተማ ሚሊሻ ጽሕፈት ቤት ኃላፊን ጨምሮ በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነዋል ብለዋል። አክለውም በመካነ ሰላም በሚገኝ የአርማ ብተና ካምፕ ላይ ጥቃት ተፈጽሞ ካምፑን መቆጣጠራቸውንና የሚሊሻ ኃይል አስተባባሪውን ጨምሮ በርካታ የሚሊሻ አባላት መያዛቸውን ገልጸዋል። ይህ በእንዲህ እንዳለ ከሰሜን ወሎ ቆቦ፣ ወልዲያ፣ መርሳና አካባቢው በወጡ አሁናዊ መረጃዎችም በቆቦ ከተማ ዙሪያ ዛሬ ማልዳውን ለተወሰኑ ደቂቃዎች የቆየ ተኩስ ነበር። የቆቦ ከተማና የራያ ቆቦ የብልጽግና አመራሮችም ወደ ወታደራዊ ካምፖች ገብተዋል። ሆኖም ተኩሱ ወዲያውኑ ቆሟል። በከተማ ውስጥ ግን አሁንም ውጥረት አለ ተብሏል። በወልዲያ ከተማም ካለፉት 5 ቀናት አንጻር ሲታይ የሰዎች እንቅስቃሴ መሻሻል አሳይቷል። ሆኖም ከወልዲያ በሶስቱም በሮች ላይ ግን ምንም አይነት የትራንስፖርት እንቅስቃሴ የለም ተብሏል። በወልዲያ ለዛሬ ተጠርቶ የነበረው የብልጽግና ስብሰባም ህዝቡ ለስብሰባ መውጣት ስለማይችል በሚልና ካድሬዎችም መውጣት አንችልም በማለታቸው ላልተወሰነ ጊዜ መራዘሙ ታውቋል። በወልዲያ ዙሪያም ከፍተኛ የድሮን ቅኝት የተደረገ እንደሆነ መረጃዎች የጠቆሙ ሲሆን ዛሬ ማልዳውን ጀምሮ ከመርሳ ሚኒበር፣ ጃሪ፣ ውጫሌ፣ ኪራና፣ አምባሰልና ሊብሶን ጨምሮ ወልዲያ ድረስ ባሉ አካባቢዎች ተከታታይ የድሮን ቅኝቶች ሲደረጉ ነበር ተብሏል። ከአምባሰል ጨፌ ወልዲያ ድረስ ያሉ መስመሮችም አሁንም ድረስ በፋኖ ኃይሎች እንደተያዙ የታወቀ ሲሆን ከኮምቦልቻም ወደ ደሴ ተጨማሪ የሪፐብሊካን ኮማንዶ ኃይል እየተንቀሳቀሰ መሆኑ ተነግሯል። ከአፋር ወደ ወልዲያ፣ ከደሴ ወደ ሐይቅና ኩታበር በተመሳሳይ ተጨማሪ ኃይል እየተጓጓዘ ነው ተብሏል። ይህ በእንዲህ እንዳለ ከደቡብ ጎንደር በተሰሙ መረጃዎችም በደቡብ ጎንደር ስማዳ ቀጠና ሰዴ ሙጃ ወረዳ የሚገኘው የሚሊሻ ኃይል የፋኖ ኃይሎችን ተቀላቅሏል ተብሏል። በዚህም የሚሊሻ አዛዡን አቶ ጠጁን ጨምሮ 5 ሌሎች የሚሊሻ ጠርናፊዎችና አስተባባሪዎች ከ30 የሚሊሻ አባላት ጋር በአንድ ጊዜ ከሰምሪትና ግዳጅ ቀጠና በመውጣት ከነሙሉ ትጥቃቸው በአካባቢ የሚንቀሳቀሱ የፋኖ ኃይሎችን መቀላቀላቸው ታውቋል። ይህም በወረዳው ብልጽግና ባለስልጣናት ዘንድ ከፍተኛ ድንጋጤን ፈጥሯል የተባለ ሲሆን አብዛኛው የወረዳው ሚሊሻ ኃይላችን በዚህ ልክ እንዴት ፋኖ ሊቀላቀል ቻለ አብቅቶልናል በሚል ውጥረት ውስጥም ገብቷል ተብሏል። በሌላ መረጃም ጀነራሉ ከጫካ የሰጡት መግለጫ እያነጋገረ ነው። የቀድሞ የአማራ ክልል ልዩ ኃይል አዛዥ የነበሩትና አሁን የፋኖ ኃይሎችን ተቀላቅለው ለ1 ዓመት ከ9 ወር በላይ አገዛዙን እየታገሉ ያሉት ጀነራል ተፈራ ማሞ ከቀናት በፊት በሚዲያው ብቅ ብለው ከወትሮ ለየት ያለ ጠንካራ የተባለ መግለጫ ሰጥተዋል። መግለጫው ቀጣዩን የፋኖ ኃይሎች አሰላለፍ ያሳያል የተባለ ሲሆን ጀነራሉም የትግራይና የኤርትራ ሕዝብ ከተነካ ፋኖ ዝም አይልም፣ ከጎናቸው ይሰለፋል ብለዋል። ጀነራል ተፈራ በመግለጫቸው እውነታውን ለመነጋገር ከዚህ በኋላ እኛ ያለን የትግራይና የኤርትራን ሕዝቦች ብልጽግና ሊያጠቃ አይችልም፣ ካጠቃም ዝም አንለውም፣ ይሄ መታወቅ አለበት ሲሉ አሳስበዋል። ሰሜነኞች በየተራ እየተመቱ አይቀጥሉም ያሉት ጀነራሉ ዛሬ የዚህ ተባባሪ አንሆንም፣ እድል አንሰጠውም፣ ከዚህ በፊት የተደረገው ከመጠን በላይ ነው፣ አሁን እኛ በሌላ መንገድ ነው የምንሄደው፣ አገዛዙ ዓላማ አድርጎ በየተራ እየጨፈጨፈን አይናችን እያየ ዝም አንለውም፣ ጥቃት ከፈጸመ እኛ እንደምንከመርበት ይሄን አውቆ ነው እንደዛ ሊያደርግ የሚችለው። ስለዚህ የትግራይና ኤርትራ ሕዝብ እየተመቱ እኛም አንጠብቀውም፣ ትግራይን ወራለው የሚል ካለም ከትግራይ ሕዝብ ጎን እንቆማለን፣ ይህን እሱም ያውቀዋል፣ እኛም እናውቀዋለን፣ እውነታው ይሄ ነው ሲሉ አስረግጠው ሲናገሩ ተደምጧል። ጀነራሉ አክለውም አንዱ ላይ የሚደረገው ምት በቀጥታ አካላችን እንደተመታ አውቀን ነው በዛ ነገር ላይ እርምጃ የምንወስደው፣ ይሄን አውቆ ነው መግባት ያለበት ሲሉ አስጠንቅቀዋል። ይህም የጀነራሉ ነገር በአማራና ትግራይ እንዲሁም ኤርትራ ሕዝቦች መካከል ላለው የአንድነት ግንኙነት ማርሽ ቀያሪ ነው የተባለ ሲሆን አጠቃላይ በሀገሪቱ እንዲሁም በቀጠናው ላይ ባለው የኃይል አስተላለፍ ላይም ከፍተኛ ተጽዕኖ ሊፈጥር እንደሚችል አንዳንድ የፖለቲካ ተንታኞች እየገለጹ ይገኛል። በሌላ መረጃም የመከላከያ ሚኒስቴር የቀይ ባህርንም ሆነ የአሰብ ወደብን ጥያቄ መቃወም ባንዳነት ነው ሲል አሳሰበ። ጠቅላይ ሚኒስትር አብይ አህመድ የታላቁ ህዳሴ ግድብ ምርቃትን ተከትሎ ላለፉት 5 ዓመታት ቀይ ባህርን በጋራ ለመጠቀም በሰላም መንገድ ስንሞክር ቆይተናል። ከዚህ በኋላ ግን አንለማመጥም። የባህር በር ማግኘት የህልውናችን ጉዳይ ነው። አሁን ትልቁ የዘመናት ጥያቄያችን አባይ ተመልሷል። ቀይ ባህር የዛሬ 30 ዓመት የትላንት ታሪክ ነው። የተፈጠረው ስህተትም ትላንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ሲሉ ማሳሰባቸው ይታወሳል። መከላከያ ሚኒስትርም ባሳለፍነው ቅዳሜ መስከረም 17 ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረውና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 አስርት ዓመታት በላይ የኢትዮጵያችን ህመም ሆኖ የታላቅ ሀገርነቷን ክብር አሳንሷል፣ የጂኦፖለቲካ ብሔራዊ ወሳኝ ጥቅሟንም ቀምቷል ብሏል። የኢትዮጵያን ብሔራዊ ጥቅም ስለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክት የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ብሏል።
መከላከያው በዚህ መልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማይቅማማም ገልጿል። በጳጉሜ 4 2017 ዓ.ም የተመረቀውን የህዳሴ ግድብ በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አሳውቋል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ሲል መከላከያ ሚኒስቴር መልእክቱን አስተላልፏል። በመጨረሻም የኮሪደር ልማትን አስመልክቶ የአሜሪካ መንግስት ያወጣው ሪፖርት እያነጋገረ ነው። አሜሪካ ኮሪደሩ ያስከተለው መፈናቀል ስጋት ነው ስትል አስታውቃለች። ህገወጥ ያለቻቸውን ተግባራትንም በይፋ አጋልጣለች። በ10 ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሽ ወይንም ያለምንም ማስጠንቀቂያ የተባረሩበት የኮሪደር ልማት ፕሮጀክት የባለ ሀብቶችን መዋዕለ ንዋይ የማፍሰስ ፍላጎት እንደገደበ የአሜሪካ መንግስት ሪፖርት ገልጿል። ግጭቶችንና የውጭ ምንዛሬ ተመን ልዩነት በሀገሪቱ እንደገና መስፋቱን የሚጠቅሰው ሪፖርቱ የኢትዮጵያ የኢንቨስትመንት ሁኔታ ለአሜሪካና ሌሎች የውጭ ንግዶች ፈታኝ ነው በማለት ገምግሟል። የአሜሪካ መንግስት ይህንን ግምገማ የሰፈረው አርብ መስከረም 16 2018 ዓ.ም ይፋ ባደረገው ዓመታዊ የኢንቨስትመንት ሁኔታ መግለጫ ነው። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በሀገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጀው ይህ ሪፖርት ከ170 በላይ የሚሆኑ ሀገራትን የኢንቨስትመንት አመቺነት ሁኔታ ይዳስሳል። ኢትዮጵያን የተመለከተው የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ በአዲስ አበባ ተጀምሮ ቢያንስ በ40 የሀገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት ነው። በተለይም የከተሞች ዋና ዋና መንገዶችን ገጽታ ማስዋብ፣ የእግረኛ መንገድ ማስፋት እንዲሁም የመዝናኛ ቦታዎችን መገንባት ላይ መተኩረው የፕሮጀክት የተጀመረው የካቲት 2016 ዓ.ም ነበር። መንግስት የኮሪደር ልማት ኢትዮጵያን በምስራቅ አፍሪካ ቁልፍ የንግድና የሎጂስቲክስ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ ይገልጻል። የአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርት በበኩሉ ግን ፕሮጀክቱን የተመለከተው ከነዋሪዎችና ንግዶች የንብረት መብቶች ጥበቃ ጋር በተያያዘ ነው። ሪፖርቱ በተከታታይ የተተገበሩት የኮሪደር ልማት ፕሮጀክቶች በውጭ ዜጎች ባለቤትነት የተያዙትን ጨምሮ በ10 ሺዎች የሚቆጠሩ ነዋሪዎችንና የንግድ ድርጅቶችን አባሯል፣ ንብረቶቻቸውንም በትንሽና ያለምንም ማስጠንቀቂያ ወይንም ካሳ አፍርሷል ብሏል። በኮሪደር ልማቱ ምክንያት ከተካሄዱ መፈናቀሎች መካከል የተወሰኑት ያለምንም ማስጠንቀቂያና ጠመንጃ ተደቅነው እንደተፈጸሙ በውጭ ዜጎች ባለቤትነት የተያዙ ቢዝነሶች መናገራቸውንም ሪፖርቱ ያትታል። ይህ የፕሮጀክቱ አካሄድ የባለሀብቶችን ፍላጎት እንደገደበም ገልጿል። በኢትዮጵያ ሕገ መንግስት መሰረት መሬት የህዝብ ንብረት መሆኑን የሚጠቅሰው ሪፖርቱ በዚህ ምክንያት ኢንቨስተሮች መሬትን መከራየት እንጂ ባለቤት መሆን እንደማይችሉ ያስታውሳል። ይህ አሰራር ባለስልጣናት ለህዝብ ጥቅም መሬቱን መልሰው እንዲወስዱ ወይንም የሊዝ ስምምነትን በቁጥጥር ስም እንዲሰርዙም እንዳስቻላቸው አስፍሯል። በሪፖርቱ ላይ የተጠቀሰው በቂ ካሳና ማስጠንቀቂያ ያለመስጠት ጉዳይ ዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም አምነስቲ ኢንተርናሽናል በሚያዝያ 2017 ዓ.ም በወጣው ሪፖርት ላይም የተንጸባረቀ ነው። መንግስት በበኩሉ የኮሪደር ልማት በተከናወኑባቸው አካባቢዎች ለተነሱ ሰዎች ምትክ ቤትና ቦታ እንዲሁም ካሳና መቋቋሚያ መስጠቱን ይገልጻል። ዓመታዊው የአሜሪካ መንግስት ሪፖርት በበኩሉ ግን በውጭ ዜጎች ባለቤትነት የተያዙ ንግዶች በፕሮጀክቱ ከይዞታቸው እንዲነሱ ሳይደረግም እንኳን ቀጥተኛ ባልሆኑ መንገዶች ስራቸውን ላይ ተጽዕኖ መድረሱን ይጠቅሳል። የኮሪደር ልማት ፕሮጀክት ከንግድ ቦታዎች ፊት ለፊት ያሉ መንገዶችን ማፍረሳቸውን የሚያነሳው የአሜሪካ መንግስት ሪፖርት ይህም የንግድ ስራን የማይቻል እንዳደረገው ያስረዳል። ከዚህም የተነሳ የንግድ ስራዎች ቀጥታ ባይነኩም እንኳን ከስራ እንዲወጡ መገደዳቸውን አትቷል። ከዚህ ጋር በተያያዘም አንዳንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይንም ወደ ኋላ ተመልሶ በሚሰራ አዲስ ህግ የተነሳ የመጣ የግብር ጥያቄም እንዳጋጠማቸው መግለጻቸውን ጠቅሷል። እነዚህ የግብር ጥያቄዎች የቀረቡት ያለ በቂ ግልጽነት ወይንም አሰራርን ሳይከተሉ እንደሆነ የሚናገረው ሪፖርቱ ትርፋቸው በከፍተኛ ሁኔታ እንዲቀንስ እንዳደረገ እንዲሁም እርምጃው ቀጥተኛ ያልሆነ መንገድ የባለቤትነት መብት ማሳጣት ድርጊትን እንደሚያቋቁም አስፍሯል። ሪፖርቱ ስለ ሙስና በሚያብራራበት ክፍሉ ላይም የኮሪደር ልማት ፕሮጀክቶች ላከናወኑ ኩባንያዎች ኮንትራት የተሰጠበትን መንገድ ጠቅሷል። ከህግ በተቃረነ መልኩ የኮሪደር ልማት ፕሮጀክት የግንባታ ኮንትራቶች ለጨረታ አልቀረቡም፣ ይልቁንም ከመንግስት ባለስልጣናት ጋር ግንኙነት ላላቸው ኩባንያዎች ተሰጥቷል ብሏል። ክቡራን ተመልካቾች ለሰዓቱ ያዝናቸው መረጃዎች በዚሁ አበቁ። በሌሎች መረጃዎች ዳግም እስከምንመለስ በያለንበት የዓለም ዳርቻ ቸር ያሰማን።